ባይሳካም ቤቱ ይሻላል ባዶ ብትሆንም ቤቱ ይሻላል ጨለማው ባይበራ ሸለቆም ባይሞላ ነገር ሁሉ እንዳልጠበቅከው እንኳን ቢሆን የእግዚአብሔር ቤት ግን ይሻላል ከቤቱ አትውጣ ጮና አሜን በልባይ ማይወጣ በነገራችን ላይ መውጣት ቀላል ነው መመለስ ከባድ ነው አትቀልድ መውጣት እንደቀለለ ሁሉ መመለስ የሚቀል እንዳይመስል ይከብዳል ዘንድሮ ዛቻው በጣም ብዙ ነው በነገራችን ላይ አሁን ያለን የህይወት አቋማችን ለዚህ ቤት መግቢያ እንጂ ለሰማይ አይሆንም እዚህ ቤት በጋራ ነው መንገባው ሰማይ ግን በግል ነው አያስገባንም አሁን ያለን የህይወት አቋም መስሎሃል መጽሐፍ ሲናገር ብዙዎች ተጠርተዋልና የተመረጡት ግን ስንት ናቸው ጥቂት ናቸው የሰማዩ መግቢያ ጭንቅ ነው እንኳን አይደለም ይሄንን ሁሉ ህዝብ ላይ ያስገባ አንድ ሰው ጭንቅ ነው የምትቆመው በነብዩ በሀብትሽ ፊት አይደለም የምትቆመው በምንድነው ቸርች ፊት አይደለም የምትቆመው በበጉ ፊት ነው በጉ ደግሞ ካንተ ጋራ አይናገርም ስራ ይመጣል በሚመጣው የስራ ሪዛልት ነው የሚገባህን ዋጋ የሚሰጥህ ወይ ቀጭኗን ተቀጥለበታለህ ወይም ሰፊው ላይ ተገባበታለህ ዋጋህ ነው ለዚህ ነው መጽሐፍ ሲናገር ራእይ መጽሐፍ ላይ ኃጢኡም ወደፊት ይስራ ጻድቁም ወደፊት ይጽደቅ ካለ በኋላ ለእያንዳንዱ እንደ ስራው መጠን ዋጋው በእጄ ነው ይልና ትምህርት ጥቅሱ 4 ነጥብ እንዳይመስል ጥያቄ ምልክት ነው ህይወት ላይ ትኩረት አድርግ